ሰላም ጴንጤዎች፣ ዛሬ የመጨረሻ ውሳኔን ላሳውቃችሁ ነው። ከጴንጤ የምወጣበት ምክንያት አለኝ። ከጴንጤ ሙቭ ላረግ ነው፣ ልወጣ ነው። ኦኬ፣ በጣም ነው የምወዳችሁ ማከብራችሁ። በጣም አመሰግናለሁ እስካሁን ለነበረው። የምወጣበትን ምክንያት ግን በመረጃ መጨረሻ ላይ ነግራችኋለሁ። ከዛ በፊት ግን ይህን ሳልናገር ቦታ ቅር ይለኛልና ስሙኝ። በጣም ነው የምወዳችሁ ጴንጤዎች፣ አንደኞች ናችሁ ለኔ። ግን ከናንተ ጋር መቀጠል ከዚህ በኋላ እነግራችኋለሁ መጨረሻ ላይ ውሳኔ። ረጅም ዓመት ወዳጅ ነን። አይ ቲንክ ኢትዮጵያ ውስጥ በቴሌቪዥን ማገልገል ቀዳሚ ነው። 16 ዓመት በፊት እንግዲህ ኢቢኤስ ቲቪ ላይ በኢቢኤስ ቲቪ ወንጌል ሲያስተምር የነበረ እግዚአብሔር ሰው ነው እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ የመጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ኃያል እግዚአብሔር ሰው ነው። ፓስተር ኃይሉ ዮሐንስን ዌልካም በሉት እስቲ። ኢየሱስ ክርስቶስ በምድር ላይ ሲያገለግል አንድም ቦታ በመለኮት ያደረገው ምንም ነገር የለም። እንደ አንድ ጻድቅ ሰው በመንፈስ ቅዱስ ተቀብቶ ሚራክለስ የሆነ አገልግሎት አገልግሏል። ኢየሱስ ሰው ነው። እኔም ማመልከው የኢየሱስን አምላክ እንጂ ኢየሱስ ሰው የሆነውን ኢየሱስን አላመልከውም። እሱም ለመመለክ አልመጣም። ኦኬ፣ እንደሰማችሁት እንግዲህ ኃይሉ ዮሐንስ ልክ ሰይጣን ሲመጣ አዴ ሰይጣን ነኝ ብሎ እንዲመጣ የሚፈልግ ሞኝ ብዙ ጴንጤ ያለና ኃይሉ ዮሐንስ እውነት የሆነ ነገር እያወራ የሚመጣ መርዙን ግን እየረጨ እርሱ የመረዛቸውና የወጋቸው ሰዎች እስከማይፈወሱ ድረስ ከዘላለም ሕይወት የሚያወጣ ሐሰተኛ ብቻ አይደለም እኮ የዲያብሎስ መልእክተኛ ነው። የዲያብሎስ መልእክተኛ ነው። ምክንያቱም ጌታ ኢየሱስ ክርስቶስን አያመልክም። ጌታ ኢየሱስ ክርስቶስ ለሱ ፍጡር ነው። ለናንተ ፍጹም ሰው ፍጹም አምላክ ቢላችሁም ውሸታም ነው፣ ውሸቱን ነው። የሐሰተኞች ምልክታቸው ስለሆነ ሔዋንን ያሳታት እባብ በተንኮሉ እንደሆነ አስተውሉ ይላል ጳውሎስ። እናንተም እንደዛው። ስለዚህ በመተዋወቅና እርስ በርሳቸው በሆነ ትውውቅ በሆነ ገንዘብ ጥቅም እንዲህ የሚገባበዙ የእግዚአብሔር ሰው የሚባባሉ የሚወካከሹ በጴንጤ ውስጥ ማየት በእጅጉኑ ያሳፍራል አይደል? በጣም ያሳፍራል። እና አመሰግናለሁ በጣም ቴንኪዩ። አሁን የምወጣበትን ምክንያት ላልኳችሁ ወደዛ መረጃ ልምጣ። ከጴንጤ ልወጣ ነው፣ ከጴንጤ ልሰናበት ነው ስል በጣም ደስ ብሏችሁ ሐሴት አድርጋችሁ እየሰማችሁ ለነበራችሁ የምስራች። እኔ እግዚአብሔር ሲጠራኝ የጠራኝ እንደውም ለአብያተ ክርስቲያናት በዚህ ምድር ላይ ስኖር የመታነጽና የመለወጥ ምክንያት አድርጎ ሊጠቀምብኝ እንደጠራኝ ደጋግሜ ነግራቸዋለሁ ማለት ነው። ደጋግሜ ነግራቸዋለሁ። አያችሁ፣ ጴንጤ ማለት በእነዚህ ሰዎች አይወከልም። ጴንጤ ማለት በእነዚህ አጭበርባሪዎች በሞቱ የሃይማኖት መልክ ባላቸው የዚህን ዓለም ነገር ፍለጋ ትላንት ጠንቋይ ቤት ይዞሩ እንደነበረው ዛሬም ያንኑ በሚያደርጉ ገንዘብ በሚያመልኩት ጥቂት ሰዎች አይደለም። ጴንጤ ማለት አብሬ ኖርኩኝ፣ አብሬ አገለገልኩኝ፣ አብሬ በላው ጠጣው፣ በብዙ አቃቸዋለሁ። ዛሬም ድረስ ምስኪኖች ይህን ስትመቷቸው ይህንን የሚሰጡ እየተራቡ የሚያገለግሉ ልጆቻቸው እየተሰቃዩ የሚያገለግሉ ከነዚህ በጥፍ በሚሊዮን የሚበልጡ በየገጠር በየከተማው ያሉ ብዙ አገልጋይና ምዕመናን ቅዱሳን ያሉበት ማህበረሰብ ነው። ወዳጄ፣ ለመሞትና ከዚህም በላይ ዋጋ ለመክፈል የምኖርለት ጌታ ኢየሱስ ክርስቶስን የበለጠ እንዳፈቅረው ካደረጉኝ ሰዎች አንዱ ጴንጤዎች ናቸው። እንዴት ለክርስቶስ ፍቅር እንደሚኖር ያሳዩኝ ሚዲያ ላይ ላሉ ጥቂት ሰዎችና ቴሌቪዥን ላላቸው አጭበርባሪና ሌባ ተንበርክኬ ከዛ ከጴንጤ ልወጣ ነው ብዬ የምጃጃል ጅልና ሞኝ መስላለሁ እንዴ? ገና ዘመድ አዝማዶቼ ይመጣሉ ወደ ጌታ። ገና ብዙዎችን አመጣለሁ። በየቀኑ ሰው እየዳነ ወንጌልን እየመሰከርኩ ገጠር ከተማ አልልም እየገባው ለአንድ ነፍስ ብዙ ዋጋ እየከፈልኩኝ ሰፈር እያደረኩ ወደ እግዚአብሔር እንዲመጡ ከብዙ ጴንጤዎች ጋር ተሰልፌ እሰራለሁ። ያደግኩባት ቤተ ክርስቲያን ያስተማረችኝ ቅድስናን ለእግዚአብሔር መኖርን እንጂ በሆነ ባልሆነው በመገፋት ውስጥ ምናምን በሚባል ጴንጤን ጥለ እንድትወጣ የምታደርግ አይደለችም። ጴንጤ ሁሉ ተበላሽቷል ብለህ አስበህ ከሆነ ተሳስተሃል። ለማንኛውም እነዚህ ሰዎች እምነታቸው ከኦንሊ ጂሰስም የሚከፉ ናቸው። ኦንሊ ጂሰሶች 100,000 ፎሎወር ያለውን አካውንቴን አዘጉብኝ፣ ፌስቡኬን። እነዚህ ደግሞ
የፈለገውን ያዘጉ በዓለም ዙሪያ የሚሰሙኝ ግን ጥቂት አይደሉ፣ በጣም ብዙ ጴንጤዎች ስላሉ ተለውጠው ስላየኋቸው ከነዚህ ተለይተው ስላየኋቸው በደስታ ስራዬን እቀጥላለሁ። ተባረኩ ጴንጤዎች፣ ወዳቸዋለሁ።